Akkam jirtu fayyaa keessanii nagaa keessanii nuyi nagaa keenya gooftaa keenya faa galatu haadha seenaa tokko isiniif dhiyeessinaa seenaa tokko jechuudha. Seenichi afaan Amaariffaatiin seenaame sirriitti dhaggeeffadhaa. Abbaa manaa koo sa'aatii 72 keessattan hiikuu gaafadhee jedha. Dhaggeeffadhaatii walitti deebina. በሰርጌ 72 ሰዓት ውስጥ ነበረ ፍቼ ጠየቅኩት። የሕክምና ተማሪ ነበርኩኝ። ባሌም የነበረው መምህሬ ዶክተር ነው። ኮፒ ሊንክ እንዳይረሳ 20 ጊዜ ቀጥታ ወደ ታሪካችን ብዙዎች ጋር እንዲደርስ የታሪክ ይህ መምህሬ ሳር ቅጠሉ የሚወደው በስነ ምግባሩ የተመሰገነ በመልኩም እጅግ በጣም አማላይና ቆንጆ ሰው ነው። አዎ ይህን ዶክተር የማይወደው የማይፈልገው የማይመኘው የትምህርት ቤቱ ሴት የለም። ከመልኩ ማማር ስቲ ከጉብዝናው ስቲ ከባህሪው ስቲ ደግሞ ከሀብቱ ብቻ እንዲህ ነው ብለሽ እንደዚህ የምትጥይለት ምንም አይነት እንከን የምታወጪለት ሰው አልነበረም። ይህን ሰው ያወቅኩት ገና ሕክምና መማር በጀመርኩኝ ሰሞን ነበር። አዎ እኔ በትምህርቴ ጎበዝ የምባል በመልክም ማምር የተረጋጋው ብዙም ይሁንኝ የማላበዛ አንገቴን ደፍቼ ትምህርቴን የመማር ትምህርቴ ላይ የሚያተኮርኩኝ ቸካይ ተማሪ ነኝ። በዚህ መሃል ይህ ዶክተር እኔ ላይ የተለየ ትኩረትና የተለየ እንክብካቤ ማሳየት ጀመረ። ለኔም ሜንቶሬ መካሪዬ እንዲሁም ደግሞ የቅርብ ተከታታይ ሆኖ ቁጭ አለ። እኔን ሲከታተለኝ እንደ አባት እንደ ወንድም እንጂ እንደ አንድ መምህር አልነበረም። በእያንዳንዱ የትምህርት እንቅስቃሴና ውሎዬ ላይ ብዙ ተጽዕኖዎችና ብዙ አስተዋጽኦዎች ነበሩት። እሱ እኔ ላይ ባደረገው ተጽዕኖና አስተዋጽኦ በራሴም ጉብዝናና ጥረት ተነሳስቼ ውጤቶቼ እጅግ በጣም አመርቂና በጣም ቆንጆዎች ነበሩ። አዎ ያም ሲሆን ግን አንገት ደፊ ተተረጋጋው ሆነም እኔም ውብና ቆንጆ ሴት ነኝ። ያየኝ ሁሉ የሚመኘኝ ያየኝ ሁሉ የሚወደኝ ከሃይ ስኩል ጀምሮ ዛሬም እስከ ሕክምና ትምህርት ቤት ድረስ እኔን የማያስቸግር እኔን የማይወድና የማይመኝ አንድም ወንድ የለም። እኔ ግን አንድ ሰው ህይወቴ ውስጥ አለ። ያ ሰው ገና ከሃይ ስኩል ጀምሮ የምወደው የሚወደኝ ፍቅረኛዬ ነው። አዎ እኔና እሱ የድሃ ልጆች ነን። ቢሆንም ግን እጅግ የሚያስቀና ፍቅር አለ በመሐከላችን። ፍቅራችን ብዙም ይውኝ ያለና ገሃድ ወጣ አይደለም። እኔና እሱ በመንገናኛው መንገድ እንገናኛለን፣ በመንቀራረበው ልክ እንቀራረባለን። ነገር ግን ሽፍንፍንና ድብቅ ነው የኔና እሱ ግንኙነት። እሱም በጣም የድሃ ልጅና የምስኪን ቤተሰብ ሰው ስለሆነ አንድ ቀን ትምህርቱን ጨርሶ ቤተሰቡን የመቀየር ትልቅ ህልም አለው። እኔም ዋጋ ከፍሎ ያስተማረኝ ቤተሰቤን ትልቅ ደረጃ ላይ ደርሼ ማሳየት የምፈልግ ወጣት ነኝ። በዚህ ምክንያት እኔና ፍቅረኛዬ ለረጅም ዓመታት አብረን ስንቆይ አንድ ህልም አንድ ታርጌት ነበረን። ያም ህልምና ታርጌታችን በተመረቅን ማግስት እንጋባለን፣ ስራ እንደያዝን ወደ ትዳር እንሄዳለን፣ አብረን እንሰራለን፣ አብረን እናድጋለን፣ የቤተሰቦቻችንንም ህይወት አብረን እንለውጣለን ተባብለን ቃል ተገባብተን መገናኘት ባለብን ልክ እየተገናኘን ማውራት ባለብን ልክ እያወራን ቀሪ ሰፊ ጊዜያችንን ግን ለትምህርትና ለዓላማችን ሰጥተን እንኖር ነበር። በዚህ መሃል ይህ ፕሮፌሰር በእኔ ፍቅር ወድቆ ነበር። ያንን እኔ አላቅም። እሱም እኔን የሚረብሽና እኔን የሚበጠብጥ አንዳችም ነገር አሳይቶ አድርጎ ማያውቅም። እሱ ሁሌም የሚያደርገው ከጎኔ ሆኖ እንድበረታ፣ እንድጀግን፣ ጎበዝ ተማሪ እንድሆን፣ ካለኝ ላይ እንድጨምር የሚያግዘኝ የሚደግፈኝ አስተማሪ ነበር። ከዚህ አስተማሪ ጋር ከተማሪና ካስተማሪነት ባለፈ ቅርብ የሚባል ወዳጅነት ነበር። አንደኛ ጎበዝ ተማሪ በመሆኔ አብልጦ ይወደኝና እኔ ላይ ትኩረት ያደርግ ነበር። እኔም ማቀውን ነው ምንሽ። እሱ በርግጥ አሁን ላይ ተገለጠልኝ የምነግርሽ ነገር ሌላ ትኩረት ነበረው እኔን ካየኝ ቀን ጀምሮ። ሁለተኛ ሜንቶሬ ነበር፣ የቅርብ አለቃዬም ነበር፣ የቅርብ ተጠሪዬም ነበር። ስለዚህ እሱን ድጋፍ የሚጠይቁ ስለነበሩ ሌሎች ሜንቶር እንደሚያረጋቸው ተማሪዎች ብንቀራረብም ከኔ ጋር ግን እልፍ ያለ ጥልቀት ያለው ግንኙነት ነበር። ለምን እየደወለ ቼክ ያደርገኛል፣ የደረስኩበትን ያረጋግጣል፣ በስልክም እናወራለን። ትምህርት ቤት ብቻ አልነበረም ግንኙነታችን። አይደርስ የለ የመመረቂያችን ጊዜ እየደረሰ መጣ። እኔም ከዋንጫ ተመራቂዎች ከዋንጫ ተሸላሚዎች አንዷ ነበርኩኝ። ትምህርቱን አጠናቀን ፈተናውን ተፈትነን ለምርቃት እየተዘጋጀን ባለንበት ወቅት
ከዚህ መምህሬ ጋር ምርቃታችን እየተቃረበ በመጣ ቁጥር ከሌላ ጊዜ በተለየ የሚያገናኘንና ከሌላ ጊዜ በተለየ የሚያቀራርበን ብዙ ኬዞች ነበሩ። የመጨረሻዎቹ ሳምንት ላይ ግን የማልጠብቀው ነገር ተከሰተ። አንድ ቀን ቢሮ አስጠራኝ። ቢሮ ላይ ቁጭ ብለን እያወራን ስለ ትምህርቱ ስለተፈጠረው ነገር ከተነጋገርን በኋላ የዋንጫ ተሸላሚ ተመራቂ መሆኔን ካበሰረኝ በኋላ እንኳን ደስ ያለሽ አለኝ። እንኳን አብሮ ደስ አለን። ይሄ እኔ ብቻ ሳይሆን ያንተም ውጤት ነው። ብዙ ረድተኸኛል፣ ብዙ ነገር አድርገህልኛል። አንተ ከጎኔ ባትሆን ኖሮ የኔ ጥረትና የኔ ልፋት ብቻ የትም አይደርሰኝም ነበር ዶክተር። በጣም አመሰግናለሁ። በጣም ነው የማከብርህ አልኩት። እኔም አመሰግንሻለሁ። ልፋቴና ጥረቴ ምን አላስቀረሽብኝም። ሁሉም ሰው ላይ ስለተለፋ ሁሉም ሰው ውጤታማ ይሆናል ማለት አይደለም። አንዳንድ ሰዎች እንዳንቺ ይለያሉ አለኝ። አመሰግናለሁ አልኩት። አንድ ነገር ልንገርሽ አለኝ። እሺ አልኩት። እኔ በጣም ያረጀች ትልቅ ሽማግሌ ሆነች እናት አለችኝ። ትምህርት ቤት ከተመረኩኝ ጊዜ ጀምሮ አንድ ምኞት ነው ያላት፣ የኔን ሰርግ፣ የኔን ወግ ማድረግና የኔን ልጆች ማየት አለኝ። ታዲያ አልኩት፣ እኔ ግን በዚህ ሁሉ ዘመን አንድም ቀን አይኔ ላይ የምትሞላ ልቤ ላይም የምትገባ ሴትን አግኝቼ አላቅም። ውስጤ ላይ የሳልኳት የምመኛት የምፈልጋት አንዲት ሴት ነበረች። ያቺን ሴት በመፈለግና ያቺን ሴት በመጠበቅ እናንተ እዚህ ትምህርት ቤት የምትመጡበት ቀን ደረሰ። የመጀመሪያ ክላስ ልሰጣችሁ እናንተ ክፍል የገባሁኝ ቀን አንቺን ሳይሽ የተሰማኝ ስሜት ውስጤ ላይ ተስላና ውስጤ ላይ ተቀምጣ የነበረችዋን ሴት በአካል ተገልጣ ያየኋትን ያህል ተሰምቶኝ ፊል አደረኩኝ። በጣም ደስ አለኝ። ልክ ያየሁሽ ቀን ነበር። እቺ ሴት ናት የኔ ሚስት፣ እቺ ሴት ናት ውስጤ ላይ ያለችው እምፈልጋት እምወዳት ብዬ ከዛም በኋላ በነበረን ግንኙነትና አንቺ ላይ ያየሁትን ፖቴንሻል አንቺ ውስጥ ያለው ብቃትና ሀያልነት በትክክልም ያቺ ምፈልጋት akkuma dhaggeeffannee waliinii dhaggeeffannee finnee dhufnee eebbu akkam ture sagantichi kutaa itti aanu akkasini finnee dhuftu yoo barbaaddanii viidiyoo kana sirriitti sheer godhaa laayik godhaati kutaa lammaffaa hin barbaannaa jedhaati nuuf barreessaa miti eebbu jedhanii nuuf barreessanii kutaa lammaffaa immoo siinii qabannee dhufnaa yoo isinitti tolee jechuudha. Haala akkasii yoo isinitti tola ta'e ani fi eebbuun koo siinii qabannee dhufnaa. Waan nu dhaggeeffattaniif galatoomaa. Waaqayyo keenya isin haa eebbisuu. Barri keessan eebbifame haa ta'u. Nagaatti.